ሕይወት መዝገብ ቃሉን ያስነበቡህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰኔ መጋቢት በዛቲ ዕለት ኮነ ሰማዕት አባ መከራዊ ኤጲስቆጶስ ዘሀገረ ኒቅዮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መጋቢት 2 በዚች ቀን የኒቅዮስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብፅ ደቡብ ከምትገኝ ከስሙናይን ከታላላቆቹ ወገን ነው። ኒቅዮስ ከተማም ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜም ስሙ ዮፋንስ የሚባል መኮንን ወደዚች አገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችን ያሰቃይ ዘንድ ጀመረ። የዚህን የቅዱስ ኤጲስቆጶስ አባ መከራዊን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮችን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋየ ቅዱሳቱንና የመቀደሻውን ልብሶች በመቅደስ ውስጥ አኖረ። ከዚህ በኋላ ቤተ ክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ሆይ ለእግዚአብሔር ቤት ማገልገያ የሆነ ንዋየ ቅዱሳቱን ጠብቁ እያለ ታላቂቱ ልቅሶ በማልቀስ ጮኸ። ከዚህ በኋላ ከንጉሱ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩም ስለ ስራውም ጠየቀው። የኒቄስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰው ሆነ። ያለ ጉዳትን በጤንነት መልሶ ያነሳው ነበር። ከዚህ በኋላ ወደ እስክንድርያ ገዢ ወደ ሄርሜኖስ ሰደደው። እርሱም ቅዱስ አባ መከራዊን እንዲያስሩት አዘዘ። እግዚአብሔርም በእጁ ብዙዎችን ድንቆች ታምራትን አደረገ። ከታምራቱም አንዱ ለአቅፋስ ከተማ ሹም ለሆነ ለዮልዮስ ስሙ አውካሪሲጦስ ከሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊም በላዩ ጸለየ፣ ከደዌውም አዳነው። ከዚህ በኋላ በዮልዮስ ቤት ቀድሶ ለአማንያን ስጋውንና ደሙን አቀበላቸው። ስለ ስጋውም እንዲያስብና ገድሉንም እንዲጽፍለት ከዮልዮስ ጋር ስምምነት አደረገ። መኮንኑም ሄርሜኖስ አባ መከራዊ ስላደረጋቸው አስደናቂ ታምራት በሰማ ጊዜ በተለያየ ስቃይ ያሰቃዩት ዘንድ አዘዘ። ሕዋሳቶቹ እስኪቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለነጣቂዎች አንበሶችም ጣሉት፣ በባህርም አሰጠሙት፣ በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራዊ በስቃይ ሁሉ በክብር ባለቤት ጌታችን ኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበር። የእመቤታችን የድንግል ማርያምን ቤተ ክርስቲያን የምታገለግል አንዲት ድንግል እህትም ነበረችው። 2 ወንድሞችም ነበሩት። የአንደኛው ስም ዮሐንስ፣ የሁለተኛው ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፈንታ አባት ሆነን ነበር፣ እነሆ የሙት ልጆች እንሆን ዘንድ ትተኸን ትሄዳለህ እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤቶቻችሁ አሰናበታቸው። ዮልዮስም የዚህን ሽማግሌ ሞት በጽሑፍ ትእዘዝ፣ ከእርሱም ታርፋለህ ብሎ መኮንኑ መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊል ተቀዳጀ። ዮልዮስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ የወርቅ መስቀል አደረገ። ወደ አገር ወደ ኒቅዮስም ከአገልጋዮች ጋር ሰደደው። መልካም ነፋስም ሆነላቸው። ከመርከቢቱም ፈጥና ሄደች። በከተማውም በር በአንጻር ደርሳ ቆመች። ቀዛፊዎችም ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም።
አብዝተው በደከሙ ጊዜ ስጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታዬ ነው የሚል ቃል ከበኑ ወጣ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊ እየያዙ ወደ እርሱ መጡ። በሀገራቸው ውስጥ እርሱ በመረጣት ቦታ እስካኖሯት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወቱ ዘመን 131 ሆነ። መጻሕፍትን እስከተማረ ድረስ 8 ዓመት በዲቁና ሹመት 24 ዓመት ከዚያም ቅስና ተሹሞ በቅስና አገልግሎት 30 ዓመት ኖረ። ከዚህም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኖሮ መልካም ተጋድሎን ፈጸመ። የሕይወት አክሊልን ክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱ በረከቱ ከእኛ ከምንሰማው ከሁላችን ጋር ይኑር አሜን። ሰላም ለመከራዊ አይምም ሞቶ ዘስኑ አናብስት መሰጥ ወመንኮራኩራት ዘበበይኑ እንደረገሎ ፈጸመ ወሰለጠ ጊዜ ርእሳኑ እደው ማይምና ንኪያው ይፈኑ አባ መረቶሙ ቃል ወፂያም በድኑ። ዳግመኛም በዚች ቀን የሮሃ ሀገር የሆነ የተሰወረውን የሚያይ ቅዱስ ጎርጎርዮስ አለፈ። ይህም ቅዱስ ሰው አስቀድሞ አመፀኛና ኃጥእ ነበረ። ከዚህ በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃን ማደሪያና ብዙ ዋጋቸውን የኃጥአንንም ኩነኔ የየራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርን በጸሎቱ ይማረን አሜን። ሰላም ለጎርጎርዮስ አመፃሞ ተጋ መልዕልተ ደብር ዛገረሯ መካነ ዕጣን ብካየው መካነ ጻድቃን ፍስሐ ዘበበጾታሁ ነጺሮ ብዙሃ ደለ ውስተ ምድር ሰበከ ንስሐ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሉሱ ለመጋቢት በዛቲ ዕለት ኮነ ዕረፍቱ ለብፁዕ ቅዱስ አባ ቆስሞስ ሊቀ ጳጳሳት ዘሀገረ እስክንድርያ። ወበዛቲ ዕለት አይረፍ አባ በርፎንዮስ ዘእምሀገረ ፍንዮስ ዘአቅረብኩ ማሕሌተ አዘኪርያ ይላፍ ለተጸምዱ ከዘልፈ ለላ አነብብ ተወከዘ ንዴቴ መጻፈ እንተረሰይ ከግዚኦ ጻድቀ መበለት ውቁፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ለይኮነ ሕፃን ለዘጻፎ በእግርሳስ ወለዛ ጻፎ ዘሄደርስ በዛን ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩልላይ ህብረ ማረነ ኢየሱስ ክርስቶስ። ከአባቶቻችን ከቅዱሳን በረከትን ረድኤትን ያድለን። ሰላም ቀን ያውለን። አቡነ ዘበሰማያት ወኖ ፍትዋነ ወንጻኔ ቤት የኔረሰ ከመድሏን ለመንግስተ ሰማያት እዚያው ማረነ ክርስቶስ። በእንተ እግዝእትነ ማርያም ከማሁ ኦ እግዚእ ኢየሱስ ክርስቶስ ኃጢአት ኩሉ ከመ ይሠራ ኃጢአት እግዚአብሔር ይፍታ።